አዲስ ኮምፒውተርን ለአገልግሎት ማዘጋጀት በጣም ከባድና የተወሳሰበ ሥራ ሊመስለን ይችላል። ነገር ግን እውነቱ እርስዎ ከሚያስቡት በላይ በጣም ቀላል ነው። አብዛኞቹ ኮምፒውተሮች ለአገልግሎት የሚዘጋጁት በተመሳሳይ መንገድ ነው። ስለዚህም እርስዎ የትኛውም አይነት ብራንድ ኮምፒውተር ገዝተው ቢሆን ለአገልግሎት ለማዘጋጀት ምንም ልዩነት አይኖረውም። ገና ከማሸጊያው ካርቶን ያልተፈታ ኮምፒውተር ለአገልግሎት እያዘጋጁ ከሆነ በውስጡ እንዴት ደረጃ በደረጃ ኮምፒውተሩን እንደሚያዘጋጁ የሚገልጽ መመሪያ ያገኛሉ። በውስጡ ይህንን መመሪያ ባያገኙም እንኳን ኮምፒውተሩን በጥቂት ቀላል መንገዶች ማዋቀር ይችላሉ። ከዚህ ቀጥለን ኮምፒውተርን እንዴት ደረጃ በደረጃ እንደምናዋቅር የምናይ ይሆናል። የገዙት የላፕቶፕ ኮምፒውተር ከሆነ ለአገልግሎት ማዘጋጀቱ በጣም ቀላል ነው። ከእርሶ የሚጠበቀው የላፕቶፑን ክዳን መክፈትና የፓወር ቁልፉን መጫን ብቻ ነው። የላፕቶፑ ባትሪም ቻርጅ ካልተደረገ የአዳፕተር መሰኪያውን በመሰካት ቻርጅ ማድረግ ይችላሉ። ላፕቶፑ ቻርጅ እየተደረገ ባለበት ጊዜም ሊጠቀሙበት ይችላሉ። በላፕቶፑ የጎን ክፍል ላይ እንደ ስፒከር መሰኪያ የመሳሰሉ የተለያዩ መሰኪያዎች ካሉት ደግሞ ላፕቶፕና ዴስክቶፕ ኮምፒውተሮች ተመሳሳይ መሰኪያዎችን ስለሚጠቀሙ ከዚህ ቀጥለን በምናየው የዴስክቶፕ አዘገጃጀት ላይ እነዚህን መሰኪያዎች እንዴት እንደምንጠቀማቸው የምናይ ይሆናል። የዴስክቶፕ ኮምፒውተራችንን ለአገልግሎት ለማዘጋጀት ከዚህ ቀጥሎ ያሉትን ተግባራት ደረጃ በደረጃ እንፈጽማለን። በመጀመሪያ ሞኒተራችንንና የኮምፒውተሩን ቀፎ ወይም ኬዝ የምንለውን ከማሸጊያው እንፈታለን። ቀጥለንም ኮምፒውተሩን የምንጠቀምበት ቦታ ላይ ማለትም ጠረጴዛ ወይም የኮምፒውተር ማስቀመጫ ላይ እናስቀምጣቸዋለን። እዚህ ላይ ማስታወስ ያለብን ኮምፒውተራችንን ጥሩ የአየር ዝውውር ያለበት ቦታ ላይ ማስቀመጣችንን ነው። ይህም ኮምፒውተራችንን ከመጠን በላይ በሆነ ሙቀት ከሚመጣ ብልሽት ይከላከልልናል። ቀጣይ ተግባራችን የሚሆነው ደግሞ ሞኒተራችንን ከኮምፒውተራችን ጋር የምናገናኝበትን ገመድ ማግኘት ነው። ከዚህ በፊት በሰራሁት ቪዲዮ ስለነዚህ የተለያዩ የሞኒተር ገመዶች ማየት ትችላላችሁ። የሞኒተሩን ማገናኛ ገመድ ለመለየት ከተቸገሩ ከኮምፒውተሩ ጋር የመጣውን መመሪያ በማንበብ መለየት ይችላሉ። ኮምፒውተሩ ሁሉም ባንድ የያዘ ወይም ኦል ኢን ዋን የሚባለው አይነት ከሆነ ደግሞ ሞኒተሩና የኮምፒውተሩ ቀፎ በአንድ ላይ የተያያዘ ስለሆነ ይህንንና ቀጣዩን ተግባር ሊዘሉት ይችላሉ። በሶስተኝነት የምናከናውነው ተግባር ደግሞ ያገኘነውን የሞኒተሩን ማገናኛ ገመድ አንዱን ጫፍ ከሞኒተሩ ጋር ሌላውን ጫፍ ደግሞ ከኮምፒውተሩ ቀፎ ጋር ማገናኘት ነው። ይህንንም ስናደርግ በገመዱና በመሰኪያው ቦታ ላይ ያሉት ቀጫጭን ሽቦዎች እንዳይሰበሩ ወይም እንዳይታጠፉ መጠንቀቅ ይኖርብናል። በቀላሉ ለመሰካትም የገመዱ ጫፍ ላይ ያሉትን የመሰኪያዎች ቅርጽና የኮምፒውተሩ ቀፎ ላይ ያለውን የመሰኪያ ቦታ ቅርጽ ተመሳሳይ መሆኑን በማየት መሰካት እንችላለን። በአራተኝነት የምናከናውነው ተግባር ደግሞ ከኮምፒውተሩ ጋር አብሮ የመጣ ወይም ለብቻው የገዛነው ኪቦርድ ካለ ይህንን ኪቦርድ ከማሸጊያው ማውጣትና በኮምፒውተራችን ቀፎ የኋላ ክፍል ላይ ካሉት የዩኤስቢ መሰኪያዎች አንዱን መርጠን መሰካት ነው። ቀጥለንም በተመሳሳይ መንገድ ማውዛችንን ከማሸጊያው አውጥተን ኮምፒውተራችን ላይ እንሰካዋለን። እዚህ ላይ ማስታወስ ያለብን ማውዝና ኪቦርዳችን ባለገመድ ሆኖ መሰኪያው PS2 የሚባለው አይነት ከሆነ ማውዛችንን ከኮምፒውተራችን ቀፎ ጀርባ ላይ ባለው አረንጓዴ ከለር ያለው መሰኪያ ላይ እንሰካዋለን። ኪቦርዳችንን ደግሞ ወይን ጠጅ ከለር ባለው መሰኪያ ላይ እንሰካዋለን። ኪቦርዳችን ባለ USB መሰኪያ ሆኖ እላዩ ላይ USB ለመሰካት የሚያስችል ቦታ ካለው ደግሞ ባለ USB ማውዛችንን እላዩ ላይ መሰካት እንችላለን። ማውዝና ኪቦርዳችን ገመድ አልባ ከሆኑ ደግሞ አብሯቸው የመጣውን የብሉቱዝ አዳፕተር በዩኤስቢ መሰኪያችን ላይ ሰክተን መጠቀም እንችላለን። በስድስተኝነት የምናከናውነው ተግባር ደግሞ ባለገመድ ስፒከሮች ወይም ሄድፎን ካለን ከፊት ወይም ከኋላ በኩል ባለው የድምጽ መሰኪያ ላይ መሰካት ነው። አብዛኛዎቹ የድምጽ መሰኪያዎች ሁለት ሲሆኑ አንዱ አረንጓዴ፣ አንዱ ደግሞ ሮዝ ከለር አለው።
ስፒከር እና ሄድፎናችንን በአረንጓዴው መሰኪያ ላይ መሰካት የምንችል ሲሆን ማይክሮፎን ካለን ደግሞ ፒንክ መሰኪያው ላይ መሰካት እንችላለን። አንዳንድ ስፒከሮች፣ ሄድፎኖች እና ማይክሮፎኖች የዩኤስቢ መሰኪያ ያላቸው ሲሆን በኮምፒውተሩ ቀፎ ላይ ባሉት የትኛውም የዩኤስቢ መሰኪያ ላይ ልንሰካቸው እንችላለን። በተጨማሪም አብዛኛዎቹ ኮምፒውተሮች በላያቸው ላይ አብሮ የተሰራ ስፒከር እና ማይክሮፎን አላቸው። ሰባተኛው ተግባራችን የሚሆነው ደግሞ ከኮምፒውተሩ ጋር አብሮ የመጡትን ሁለት የኃይል ማሰራጫ ገመዶች ማግኘት ነው። ገመዶቹን ካገኘን በኋላ የመጀመሪያውን ገመድ አንድ ጫፍ የኮምፒውተሩ ቀፎ ጀርባ ላይ ያለው መሰኪያ ላይ እንሰካለን። የዚህኑ ገመድ ሌላ ጫፍ ደግሞ የኤሌክትሪክ ማከፋፈያ ሶኬት ላይ እንሰካለን። ሁለተኛውን ገመድ ደግሞ አንዱን ጫፍ ከሞኒተራችን ጀርባ ወይም ከስሩ ባለው መሰኪያ ላይ፣ ሌላኛውን ጫፍ ደግሞ የኤሌክትሪክ ማከፋፈያ ሶኬታችን ላይ እንሰካዋለን። አንድ ነገር ማወቅ ያለብን የኃይል ማሰራጫ ገመዶቻችንን የኤሌክትሪክ ኃይል መዋዠቅን የሚከላከል መሰኪያ ወይም ሰርጅ ፕሮቴክተር የሚባሉት መሰኪያዎች ላይ ብንሰካ ይመከራል። ይህም ኮምፒውተራችንን ከኤሌክትሪክ መዋዠቅ ከሚመጣ መበላሸት ይጠብቅልናል። በተጨማሪም የማይቆራረጥ የኃይል ማመንጫ ወይም ዩፒኤስ የምንለውን ከተጠቀምን ደግሞ የኃይል መዋዠቅን ከመከላከል በተጨማሪ መብራት ድንገት ቢጠፋብን እንኳን እንደ ጊዜያዊ የኃይል ማመንጫነት ያገለግለናል። የመጨረሻው ተግባራችን የሚሆነው ደግሞ የኤሌክትሪክ ማከፋፈያ ሶኬታችንን ግድግዳ ላይ ባለው የሶኬት መሰኪያ ላይ መሰካትና እላዩ ላይ ያለውን ማብሪያና ማጥፊያ በመጫን ማብራት ነው። እንደ ፕሪንተር፣ ስካነር እና ዌብካም ያሉ ዕቃዎች ካሉንም በዩኤስቢ ገመድ ከኮምፒውተራችን ጋር ማገናኘት እንችላለን። እነዚህ ዕቃዎች በአብዛኛው ሰክተን ምንም ሶፍትዌር ሳንጭን መጠቀም የምንችላቸው ሲሆኑ ለአንዳንዶቹ ግን ሶፍትዌር መጫን ሊያስፈልገን ይችላል። አብዛኛውን ጊዜም እነዚህን ሶፍትዌሮች ከዕቃዎቹ ጋር አብረው በሲዲ ልናገኛቸው እንችላለን። ያለዚያም ሶፍትዌሮቹን ከኢንተርኔት ወደ ኮምፒውተራችን መጫን እንችላለን። አሁን ኮምፒውተራችንን ለአገልግሎት አዘጋጅተን ጨርሰናል። በሚቀጥለው ቪዲዮ ደግሞ ኮምፒውተራችንን ከማብራት ጀምሮ እንዴት እንደምንጠቀም የምናይ ይሆናል። ኮምፒውተር ከሌሎች የቤት ዕቃዎች የተለየ ዕቃ ነው። በዚህ ዘመን ያለውንም ከፍተኛ የመረጃ ብዛትና እድሎቹን ለመጠቀምም ያለ ኮምፒውተር በጣም አስቸጋሪ ነው። ኮምፒውተር እጅግ ቀላል ከሚባሉት ተግባራት አንስቶ እስከ በጣም ውስብስብ ተግባራት ድረስ ለማከናወን ያስችለናል። በሚጠቀሙበት ጊዜም ደስ የሚል ስሜት አለው። ከዚህ በፊት በሰራሁት ቪዲዮ ኮምፒውተራችንን እንዴት ለአገልግሎት ማዘጋጀት እንደምንችል አይተናል። በዚህ ቪዲዮ ደግሞ ኮምፒውተሩን ከማብራት ጀምሮ ያለውን መሰረታዊ የሆነ የኮምፒውተር አጠቃቀም የምንመለከት ይሆናል። ኮምፒውተራችንን የምናበራበት መንገድ እንደየኮምፒውተሩ አይነት አንዱ ካንዱ ሊለያይ ይችላል። የእርሶም ተሞክሮ ከዚህ ትምህርት የተለየ ሊሆን ይችላል። ለየት ካለቦት ወይም አዲስ ከሆነቦት አካባቢው የሚገኝን ባለሙያ ወይም የትኛውንም የኮምፒውተር ልምድ ያለውን ሰው ሊጠይቁ ይችላሉ። እየተጠቀሙ ያሉት የዴስክቶፕ ኮምፒውተር ከሆነ በቅድሚያ ኪቦርድ፣ ማውዝ እና ሞኒተሩን ከኮምፒውተሩ ጋር ማገናኘቶን እርግጠኛ ይሁኑ። ይህ ተግባር አዲስ ከሆነቦት ከዚህ በፊት የሰራሁትን ኮምፒውተራችንን እንዴት ለአገልግሎት ማዘጋጀት እንችላለን የሚለውን ቪዲዮ መመልከት ይችላሉ። የመጀመሪያ ተግባራችን የሚሆነው ኮምፒውተራችንን ማብራት ነው። ይህንንም ለማድረግ የሚጠበቅብን የፓወር ቁልፋችንን ኮምፒውተራችን ላይ መፈለግና ስናገኘውም ጠቅ ማድረግ ነው። የፓወር ቁልፍ የትኛው እንደሆነ ከጠፋቦት አብዛኛውን ጊዜ በሚወከልበት በዚህ ምልክት ሊለዩት ይችላሉ። የፓወር ቁልፍ የሚገኝበትን ቦታ እንደየኮምፒውተሩ አይነት ሊለያይ ይችላል። ኮምፒውተሩ ከበራ በኋላም ለአገልግሎት ዝግጁ ከመሆኑ በፊት የተወሰነ ጊዜ ሊወስድ ይችላል። በሞኒተሩ ላይም
የተለያዩ ጽሑፎችና ምስሎች ሲቀያየሩ ሊታዩ ይችላሉ። በተጨማሪም የሞኒተሩ ብርሃን በተደጋጋሚ ሊበራና ሊጠፋ ይችላል። ይህም ሂደት ቡቲንግ አፕ ወይም የመነሳት ሂደት ይባላል። ይህ ሂደት ከ15 ሰከንድ ጀምሮ እንደ ኮምፒውተሩ ሁኔታ ብዙ ደቂቃዎችም ሊወስድ ይችላል። የመነሳት ሂደቱንም ካጠናቀቀ በኋላ ቀጥታ ወደ መጠቀሚያው ቦታ ወይም ወደ መግቢያ ገጽ ሊመራን ይችላል። ወደ መግቢያ ገጽ ከመራንም የፈጠርነውን የተጠቃሚ ስምና የይለፍ ቃል በኪቦርዳችን ማስገባት ይኖርብናል። እዚህ ጋር ማስታወስ ያለቦት የሌላ ሰው ኮምፒውተር ከሆነ እየተጠቀሙ ያሉት የተጠቃሚ ስምና የይለፍ ቃሉን መቀበል ይኖርቦታል። ከዚህ በፊት ወደ ኮምፒውተሮ ገብተው የማያውቁ ከሆነ ደግሞ የራሱን መለያ ወይም አካውንት የምንለውን ቢፈጥሩ ይመከራል። ይህም የትኛውም ሰው የእርሶን መረጃ ያለ እርሶ ፈቃድ እንዳያገኝ ይረዳውታል። በአንድ ሌላ ቪዲዮ እንዴት በዊንዶውስ 10 ኮምፒውተር ላይ የራሱን መለያ በቀላሉ መፍጠር እንደሚችሉ የምንመለከት ይሆናል። ከኮምፒውተሩ ጋር ለመግባባት በዋነኝነት ኪቦርድ እና ማውዝ መጠቀም ይኖርቦታል። ላፕቶፕ ከሆነ ደግሞ ያሉት በላዩ ላይ ያለውን የመዳሰሻ ቦታ ወይም ትራክፓድ የምንለውን በተጨማሪም እላዩ ላይ ያለውን ኪቦርዱን መጠቀም ይችላሉ። ኮምፒውተርን ለመጠቀም በቅድሚያ እነዚህን ሁለት ዕቃዎች በአግባቡ መጠቀም መቻል ይኖርቦታል። አብዛኛው ሰው ኪቦርዱን ፊት ለፊት መሃል ላይ አድርጎ ማውዙን ደግሞ ከኪቦርዱ በቀኝ በኩል በማድረግ መጠቀምን ይመርጣል። እርሶም እንደ እጁ አጠቃቀም ሁኔታ በሚመቹት መንገድ ማስቀመጥ ይችላሉ። ከዚህ በፊት በሰራሁት ቪዲዮ እንደገለጽኩት ማውዙ በስክሪኑ ላይ ያለችውን ቀስት ለመቆጣጠር ይጠቅመናል። ማውዙንም በምናንቀሳቀስበት አቅጣጫ ቀስቷ በተመሳሳይ ሁኔታ ትንቀሳቀሳለች። ማውዝ አብዛኛውን ጊዜ በላዩ ላይ ሁለት ቁልፎች ይኖሩታል። እነዚህም ቁልፎች የግራና የቀኝ ቁልፎች ይባላሉ። አብዛኛውን ጊዜም ከኮምፒውተሩ ጋር ለመግባባት የማውዟን ቀስት ወደምንፈልግበት ቦታ በማንቀሳቀስ ከሁለቱ ቁልፎች አንዱን እንደ አስፈላጊነቱ እንጫናለን። በላፕቶፕ ኮምፒውተር ላይ ደግሞ በማውዝ ፋንታ ከኪቦርዱ ታች ያለውን የመዳሰሻ ቦታ መጠቀም እንችላለን። በስክሪኑ ላይ ያለውንም ቀስት በጣታችን የመዳሰሻ ቦታውን በመዳሰስ መቆጣጠር እንችላለን። በአንዳንድ ላፕቶፖች ላይ የምናገኛቸው የመዳሰሻ ቦታዎች በላያቸው ላይ ቁልፎች የሏቸውም። ስለዚህም የሁለቱን ቁልፎች ምትክ የመዳሰሻ ሰሌዳውን በጣታችን በመጫን ወይም መታ በማድረግ መጠቀም እንችላለን። ኪቦርድ ፊደሎችን፣ ቁጥሮችንና የተለያዩ ቃላትን ወደ ኮምፒውተራችን ለማስገባት ያስችለናል። በማንኛውም ጊዜ ከላይ ወደ ታች የተሰመረ መስመር ወይም ከርሰር የምንለው ብልጭ ጥፍት በሚልበት ጊዜ መጻፍ መጀመር እንችላለን። እዚህ ጋር ማወቅ ያለብን በሞኒተራችን ላይ በማውዛችን የምንቆጣጠራትም ቀስት ከርሰር እንደምትባል ነው። ነገር ግን ቅርጿ የተለየ ነው። በተጨማሪም ከላይ ያየነው ብልጭ ጥፍት የሚለው የኪቦርድ ከርሰር በሌላ ስሙ የማስገቢያ ነጥብ ወይም ኢንሰርሽን ፖይንት ተብሎ ይጠራል። ኮምፒውተራችን ሲከፈት በመጀመሪያ የምናገኘው ገጽ ዴስክቶፕ ይባላል። ይህም እንደ ዋና ማውጫ ወይም እንደ ዝርዝር ሰሌዳ ሲሆን ከዚህም ገጽ ላይ ሆነን ኮምፒውተራችንን ለመጠቀም የሚያስችሉንን የተለያዩ ፕሮግራሞችንና አገልግሎቶችን ማግኘት እንችላለን። በደንብ ግልጽ እንዲሆንሎት ከፈለጉ ከዚህ በፊት የሰራሁትን የዊንዶውስ 10 አጠቃቀም ቪዲዮ ክፍል 1ን መመልከት ይችላሉ። አይከንስ ወይም አይከኖች የምንላቸው የተለያዩ ፋይሎችን፣ መተግበሪያዎችንና ትዕዛዛትን በኮምፒውተራችን ላይ ይወክሉልናል። አይከን አነስተኛ ምስል ሲሆን የወከለውንም ነገር ምን እንደሆነ ፍንጭ ይሰጠናል። እላዩ ላይም በማውዛችን የግራ ቁልፍ ሁለቴ በፍጥነት በመጫን ወይም ደብል ክሊክ በማድረግ የወከለውን ፋይል ወይም መተግበሪያ መክፈት እንችላለን። በተን ወይም ቁልፍ የምንለው ደግሞ በአንድ መተግበሪያ ውስጥ መፈጸም የፈለግነውን አንድ ተግባር ለመፈጸም ያስችለናል። በአንድ ፕሮግራም ላይ በብዛት የምንጠቀመው ተግባር በበተን ወይም ቁልፍ በምንለው ይወከላል። እላዩ ላይም በማውዛችን ክሊክ በማድረግ አንድን ተግባር መፈጸም እንችላለን። ሜኑ ወይም ማውጫ የምንላቸው ደግሞ በአግባቡ ተደራጅተው የተቀመጡ ትዕዛዞች ስብስብ ሲሆን እላዩ ላይም በማውዛችን ክሊክ በማድረግ
በውስጡ ያሉትን ዝርዝሮች ማየትና የፈለግነውም ትዕዛዝ ላይ በማውዛችን ክሊክ በማድረግ ተግባራትን መፈጸም እንችላለን። በኮምፒውተራችን ላይ ያለን አንድ ማህደር ወይም መተግበሪያ ብንከፍት የከፈትነው ማህደር ወይም መተግበሪያ በአዲስ መስኮት ወይም ዊንዶ በምንለው ይከፈትልናል። ዊንዶ የሚባለው የሆነ የተወሰኑ ነገሮችን የሚይዝልን ቦታ ሲሆን እንደተከፈተው ፕሮግራምም በውስጡ የሚይዛቸው ቁልፎችና ሜኖዎች ይኖሩታል። በዴስክቶፓችን ላይ በአንድ ጊዜ ከአንድ በላይ የሆኑ ዊንዶዎችን መክፈትና ከአንዱ ዊንዶም ወደ ሌላው ዊንዶ መሻገር እንችላለን። በዚህ ቪዲዮ ኮምፒውተርን እንዴት በመሰረታዊነት መጠቀም እንደምንችል ለማየት ሞክረናል። በሚቀጥለው ቪዲዮ ደግሞ የተለያዩ የኦፕሬቲንግ ሲስተሞችን እንዴት እንደምንጠቀም አንድ ባንድ የምንመለከት ይሆናል።